ማንም ሰው ድምጽ አለው። እንዴት ማንም ሰው ድምጽ አለው ልትል ትችላለህ አቤሎ ካላችሁኝ፣ እሱን ለማውራት ነው እቺን ጊታር ይዤ የመጣሁት። እዚህ ላይ እንደምታዩት ጊታራችን 6 ክር አለው። ስታንዳርዱ ነው፣ ብዙ ጊዜ 6 ክር አለው። 6ቱ የእያንዳንዱ ድምጽ አለው። እዚህ ጋር ደግሞ የምናየው ድምጹን የሚያስተካክልን ማስተካከያ ነች። እቺኛው ሳይስተካከል ብንጫወት ዝም ብሎ ነው ድምጽ የሚያሰማው። ስለዚህ እንነካካው ድምጽ ማሰማቱ ካልቀረ ያስፈልጋሉ ማለት ነው ምን ድምጽ ማስተካከያዎች። ስለዚህ ማንም ሰው ድምጽ አለው ያልኩበት ምክንያት ይሄ ነው። አንድ ሰው ድምጽ አለው ስንል እኛ የለመድነው ምንድነው? ሲዘምር ድምጹ ያምራል፣ ድምጽ አለው ምናምን። አንተስ ድምጽ የለኝም፣ አንቺስ የለኝም፣ አለሽ አለክ ድምጽ። ውስጥሽ እግዚአብሔርን ለመዘመር ፍላጎት ካለሽ አስተካክለሽ መዘመር ትችያለሽ። እንዴት ኮንፊደንስሽን ማስተካከል እንደምትችይ፣ ኮንፊደንሳችሁን እንዴት ማስተካከል እንደምትችል ልነግርህ ነው የመጣሁት። ይሄ ክረምት ያንተ ነው ማለት ነው። ስለዚህ በዚህ ክረምት በዚህች 2 ወር ውስጥ ራስን ማሻሻል ትችላለህ። በሙዚቃ እንዲሁም በቮካል ስፒሪቹዋል ለመዝሙር ያለን አመለካከት መጨመር ትችላለህ። አብረን ማሳለፍ እንችላለን። ኢንስትሩሜንት ደግሞ 2 ይዤላችሁ መጥቻለሁ፣ ጊታርና ፒያኖ። ይሄንን በትክክል ማለት ነው ከወርሺፕ ወይ ደግሞ ከመዘመር ጋር አንድ ላይ መሄድ ስለሚችል ይሄን 2 ኢንስትሩሜንት ይዤላችሁ መጥቻለሁ። እቺን ክረምት አብረን እናሳልፍ፣ እንዳይመልጣችሁ። ተጨማሪ ኢንፎርሜሽን ከፈለጋችሁ ባዮ ላይ ባለው ቴሌግራም ሊንክ አለ። እዛ ውስጥ ገብታችሁ ሙሉ ኢንፎርሜሽን ዲቴል መጠየቅ ትችላላችሁ፣ ማግኘትም ትችላላችሁ። እወዳችኋለሁ። መልካም ክረምት።